ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። የኢትዮጵያ ቁጥር እንዴት ነው ዩቲዩባችን ላይ የምናስገባ የሚለው ነው። እንግዲህ ባለፈው በኦሮምኛ ሰርቼ ነበረ። በሁለቱም ቋንቋ ስሪልኝ የሚሉ ስላሉ እህቶች ማለት ነው። ዛሬ ደግሞ በአማርኛ ቋንቋ በኦሮምኛ የሰራሁት በአማርኛ ቋንቋም እሰራለሁ ማለት ነው። ስቴፕ ቱ ላንጉዌጅ ዮኪን በአማርኛ ማለት እና በአማርኛ እነግራችኋለሁ ማለት ነው። ባለፈው በኦሮምኛ ቀጥሎ ደግሞ በአማርኛ ቀጥሎ ደግሞ በእንግሊዘኛ የምትጠይቁ ሰዎች ትኖራላችሁ። እንግዲህ ያን ጊዜ እንግሊዘኛ በዚህ ምን እማራለሁ ሁሉም ቋንቋ መማር ስለሆነ እሺ። ዛሬ ቀጥታ ወደ ክሮም ነው የምገባው ማለት ነው። ወደ ክሮም ልግባና የኢትዮጵያ ቁጥር እንዴት አድርገን ዩቲዩባችን ላይ እንዴት እንደምናስተካክል እዚህ ጉግል ላይ እገባለሁ። ጉግል ላይ ከገባ በኋላ እዚህ ጋር በነገራችን ላይ ማብራት የለም። እዚህ ጋር ክሮሚ ላይ ነው የሚገባው። ክሮሚ ላይ ከዛ ይሄን youtube.com studio.com ዳሽቦርድ የሚለውን ጥፈን እናወርዳለን ማለት ነው። እንጥፋለን እዚህ ጋር እኔ ጥፌ ስላለው ቀጥታ ነው የሚገባው። አሁን እዚህ ከገባ በኋላ ይሄ መጀመሪያ ላይ ያለው http studio.youtube.com ቻናል የምትለው እነካታለሁ። አሁን በቀጥታ ክሮሚ ውስጥ እየገባው ነው ማለት ነው። ክሮሚ ውስጥ ሰዓታችን የሚታይበት ቦታ ይሄው ተከፍቶልኛል ማለት ነው። እንዳያችሁ የኔ ዩቲዩብ ቻናል ሞኔታይዜሽን ብር የሚሰራ ዩቲዩብ መሆን እዚህ ጋር እርግጠኛ መሆን አለባችሁ። ተዘጋብኝ እና ከዛ ቀጥታ የኢትዮጵያ ቁጥር የት ነው የምናስገባው? የመጀመሪያ ሰብስክራይብ ነው። ቀጥታ ያለው ሰዓት ነው ቼክ ማድረግ አለባችሁ። ብዙ ልጆች ይሄን ሰዓት ከፍቶ ስትቀሩ ሌላ ጊዜ ዩቲዩባችሁ ሰርታችሁ ምንም ሰዓት አያሳይም ማለት ነው። ይሄን ከብታችሁ ሁል ጊዜ ማዋት አለባችሁ ስንት ሰዓት እና ስንት ሰብስክራይብ እንዳለው ማለት። ከዛ ቀጥታ የዛሬ ትምህርት እዚህኛው ቁልፍ የምትመስለው እነካታለሁ። ቁልፍ ኢትዮጵያ ቁጥር ማስገባት አለብኝ። እኔ ከፈትኩት በኢሜል ወይም በአረብ ሀገር ሲም ካርድ ስለሆነ እኔ ኢትዮጵያ ስለምኖረው የኢትዮጵያ ቁጥር አረብ ሀገር ሆኜ ማስገባት አለብኝ። ለምን የኢትዮጵያ ቁጥር ሳላስገባ በኋላ ኢትዮጵያ ሲገባ ጊዜ ዩቲዩብ አይሰራም ማለት ነው። ስለዚህ አሁን መስተካከል አለብኝ። እቺ ቁልፍ የምትመስለውን እነካታለሁ። ከዛ እሷን ከነካ በኋላ እዚህ ጋር ይታያል አይደል? ኮንቲኒው የምትለው አለች። ኮንቲኒው የምትለውን እነካታለሁ ማለት ነው። ከዛ ፓስፖርት ነው የሚጠየቀኝ። ይሄው እንዳያችሁ የስልኬን ፓስፖርት ጠይቆኛል ማለት ነው። የስልኬን ፓስፖርት እሞላለሁ። እዚህ ጋር ከሞላ በኋላ ኔክስት ነው የምለው። የስልኬን ፓስፖርት ጠይቆኛል ማለት ነው። ይሄው ኢንተር ዩር ፓስፖርት ብሎ ጠየቀኝ። ኢሜል ሳይሆን ፓስፖርታችሁ የከፈታችሁበት ፓስፖርታችሁ የዩቲዩብ ፓስፖርት ትሞላላችሁ ማለት ነው።
እና ፓስፖርት ሲያስገባ እንደዚህ አምጥቶልኛል ማለት ነው። ምን ይላል? ስቴፕ ቱ ኖቲፊኬሽን ጉግል አካውንት ስቴፕ ቱ ኖቲፊኬሽን ነው ብሎ ስቴፕ ቱ ኖቲፊኬሽን የሚለው ነው። ታዲያ ምን ከፍነው አሁን እንግዲህ አሁን እዚህ ላይ ነው ጥንቃቄ ማድረግ ያለባችሁ። አሁን ሳምቲንግ 11 ብሎ አምጥቶለት ዶንት ሴዩር ዲቫይስ ሻውን ሞር ኦፕቴሽን። ከዛ እኛ ምንድነው የምናደርገው? የደወልንበት ሰው ጋር እያወራን እያለን በኢሞ ወይም በዋትስአፕ ወይም በቴሌግራም የት ቦታ ነው የምንገባው? እዚህ ጋር ኮንቲኒውን የምትለውን እነካታለን ማለት ነው። ኮንቲኒው ያው ኮንቲኒውን የሚለው ስነካ ስቴፕ ቱ ኖቲፊኬሽን እኔ ያለሁት ቤይሩት ስለሆነ አሁን ወደ ኢትዮጵያ መቀየር አለብኝ። ይችኛው ባንዲራውን ማለት ይችኛ ወደ ኢትዮጵያ መቀየር አለብኝ። ለምን የኢትዮጵያ ቁጥር ስለምንሞላ ኢትዮጵያ ወይኔ ተሳስቼ ሌላ ላኪቻለሁ። ኢትዮጵያ መሙላት አለብኝ። ቀስ ብላችሁ ኢትዮጵያ ፈልጉት። ኢትዮጵያ ይኸው ኢትዮጵያ አግኝቻለሁ። ይኸው ኢትዮጵያ ሞልቻለሁ። አሁን እዚች ጋር ጫን ይላሉ በእጅ መጥቶልኛል ማለት ነው። አሁን እንደነገርኳችሁ እኔ ከወንድሜ ጋር እያወራው እያለ ነው ይሄን የምሰራው ማለት ነው። ከሱ ጋር በኢሞ ወይም በዋትስአፕ እየሰራችሁ ታች ስልካችሁን ታች ትነኩና ትወጡና ክሮም ውስጥ ትገቡና እንደዚህ ነው የምትሞሉት። አሁን እዚች ጋር ጥንቃቄ ማድረግ አለብን። ይችኛው ሲደመር 25 አንድ የምትለውን አጥፍተን ስልክ እየሰከብኝ ነው ቅርታ አጥፍተን ማለት አጥፍተን እንደገና መጣፍ አለብን። ጠፍታለች። እንደገና ሲደመር 25 19 ብዬ የያኛው ሰው ቁጥር አስገባለሁ። እኔ አሁን ለእናንተ ማስተማር ነው እንጂ የራሴ ዩቲዩብ ከፍቻለሁ። እናንተ ያ ቁጥሩን አጥፍታችሁ በዚህ በስክ ታጥፉና ትደመር ብላችሁ ከዛ ያ ቁጥር እናንተ የምታወሩ ቁጥር ታስገባላችሁ። ካስገባችሁ በኋላ ሳንድ ትላላችሁ። እኔ ዝም ብዬ የአንድ ሰው ቁጥር ስትጣፉ ግን ደውዬ እያወራሁት አይደለም። ዝም ብዬ ለእናንተ ማሳያት ዝም ብዬ ግን አላቅም። ዝም ብዬ ልጣፍ። ይሄ ስንት ልበለው? 17 20 92 ግን እያወራው አይደለም። እናንተ ከዛኛ ሰው ጋር እያወራችሁ እያላችሁ ነው። እያወራችሁ እያላችሁ ከከፈታችሁ አይከፍቱም ማለት ነው።
እኔ ከወንድሜ ጋር እያወራሁ ነው በኢሞ። ከዛ እዚች ጋር ሳንድ ትላላችሁ። ሳንድ ሳትሉ በፊት እችኛው መሙላት አለባችሁ። እችኛው በቴክስት how do you want to get ኮዱን በምንድን ነው የምትፈልጉ ብሎ እየጠየቀው ስለሆነ በሜሴጅ ማድረግ አለባችሁ። እዚህ ላይ ካለ እዚህ ጋር ማውጣት አለባችሁ። ከዛ ሳንድ ይሄው ቁጥሩ ሄዷል ማለት ነው። አሁን እዚህ ጋር 4 ኮድ ይላካል እነሱ ጋር ማለት በኢሞ እያወራችሁት እያላችሁ በኢሞ ከዛ ወይም በዋትስአፕ ወይም በቴሌግራም ወይም በኢንስታግራም እያወራችሁት እያላችሁበት ሰው ጋር ነው። ስልክ ተዘግቶ መከፈት አይቻልም። ከዛ እዚህ ጋር ያ ቁጥሩ እነሱ ጋር የደረሰው ቁጥር ታስገባላችሁ። ከዛ ኦኬ ነው የምትሉ ማለት ነው። ከዛ አለቀ። እኔ ግን ለእናንተ ለማሳያት ነው እንጂ አሁን መከፈት አልፈለኩትም። ይሄ እየሰራሁበት አይደለም ዩቲዩብ ማለት። ስለዚህ እንደዚህ አድርጋችሁ ነው የምትከፍቱት። ሌላ ጊዜ በሌላ ቪዲዮ እስከሚመጣ ድረስ ደህና ሁኑ። ጥያቄ ካላችሁ ጠይቁኝ። ስቴፕ 2 እንግዲህ ስልክ እየዘጋብኝ ነው፣ መብራትም የለም እና ስቴፕ 2 እንደዚህ ነው የምትከፍቱት ማለት ነው። ሜሴጁ እነሱ ጋር ከደረሰ እዚህ ጋር ነው የምትሞሉት። እዚህ ጋር ማለት እዚህ ባዶ ቦታ ኤንተር ኮድ የምትለው ቦታ ትሞሉና ከዛ መጨረሻ ላይ ሳንድ የምትለው ትነኩና ከዛ አልቋል ማለት ነው። እሱ በራሱ ክሮም ውስጥ ወደ ኋላ ተመለሳችሁ ስትሉ እንትኑ ማሳየው እርማት ማለት እርማት ያሳያል። ግን እኔ አልከፈትኩም ለእናንተ ለማሳየት ነው። ለእናንተ እያሳየው ነው እንጂ እኔ አልከፈትኩም። እዚህ ጋር እዚህ ቁልፍ የሆነችው እንደዚህ እርማት ያመጣል ማለት ነው። ያ ጊዜ ተከፍቷል ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል። ሌላ ጊዜ በሌላ ቪዲዮ እስከሚመጣ ድረስ ባይ ባይ።